ትዳር የሁለት ልቦች ስምምነት መሆኑ ቀርቶ የሀብት ትርኢት እየሆነ መጥቷል። ዛሬ ጥሎሽ ከባህልነት ወጥቶ ወደ ንግድ ጨረታ ተቀይሯል። በአዲስ አበባ መኖሪያ ቤት ውስጥ የተፈረመው የ10 ሚሊዮን ብር ቼክ በጭነት መኪና ታዝሎ ሄደው የ75 ሚሊዮን ብር የቅንጦት ጥሎሽ ለካ ጥሎሽ ጥሎን ሄዷል። ዛሬ በወግና እውነታ ማህበረሰባችንን ጉድ ያስባሉ ተጨባጭ የዘመኑ የጥሎሽ አጋጣሚዎችን በዝርዝር እንመረምራለን። ከአቤልና የአብስራ የ10 ሚሊዮን ብር ቼክ እስከ ፌኔት ገመቺስ የቪኤት መኪና ስጦታ እንዲሁም ከዚህ ሁሉ የገንዘብ ጋጋታ ማዶ ዓለምን ያስደነቀውን የኢራናውያን ዶክተሮች የህይወት አድን ጥሎሽ እናነጻጽራለን። በመሃል ደግሞ ወደ ገጠር ኢትዮጵያ ወጣ ብለን ከብቶች እንደ ወርቅ የሚቆጠሩባቸውን ውድ ባህሎች እናያለን። ይህ ወግና እውነታ ነው። እውነትን ከወሬ ለይተን የምናወጣበት ልዩ ዘገባ። እስከ መጨረሻው አብራችሁን ቆዩ። ወደ አንዲት የአዲስ አበባ መኖሪያ ቤት እንውሰዳችሁ። ቤቱ የቤተሰብ ቢሆንም የዕለቱ ድባብ ግን ከወትሮ የተለየ ነው። ግቢውና ቤቱ በደማቅ አበባዎች አጊጧል። የምርጥ ሽቶዎች መዓዛም አየሩን ሞልቶታል። የዛሬው ታሪካችን ባለቤቶች ሙሽራው አቤልና ሙሽሪት የአብስራ ሀብታሙ ናቸው። ሽማግሌዎች በክብር ተቀምጠው ምርቃት ሊጀምሩ ሲሉ በአዳራሹ ውስጥ የነበረው ሹክሹክታ ጸጥ አለ። ሁሉም አይን ወደ አቤል ተተክሏል። አቤል ያቀረባቸው ስጦታዎች የታዳሚውን አይን ማርካት ጀመሩ። በመጀመሪያ ደረጃ በልዩ ሁኔታ ያጌጠና ሙሉ የቤትና የግል መገልገያ ቁሳቁሶችን የያዘ ተሽከርካሪ በስጦታ መልክ አቀረበ። መኪናው በሪቫን አጊጦ ከውጭ ቆሟል። ነገሩ በዚህ ብቻ አላበቃም። ብራንድ የሆኑ ዘመናዊ ሻንጣዎች የሞሉት ውድ አልባሳት፣ ምርጥ ሽቶዎችና እጅግ ውድ የሆኑ ሙሉ የወርቅ ጌጣጌጦች ለአብስራ ተበርክቶላታል። በአዳራሹ የነበሩ ሴቶች በድንጋጤ አፋቸውን ሲይዙ፣ ሽማግሌዎች ደግሞ እንዲህ ያለ ጥሎሽ አይተን አናውቅም በሚል ስሜት እርስ በእርስ ተጠቃቀሱ። ትልቁ ነገር ግን ገና ነበር። አቤል ብዕሩን አውጥቶ በቼክ ደብተሩ ላይ ለአብስራ የጻፈው የገንዘብ መጠን ሲገለጽ አዳራሹ ባንዴ ጸጥ አለ። 10 ሚሊዮን ብር። ያ ቼክ በሽማግሌዎች እጅ ሲያልፍ የታየው ትዕይንት ግን እጅግ አነጋጋሪ ነበር። የተወሰኑ ሽማግሌዎች በደስታ እልል ሲሉ፣ ሌሎች ደግሞ ልጅቷ ተሸጠች ወይስ ተከበረች በሚል ስሜት ግራ ተጋብተው ይተያዩ ነበር። በማህበራዊ ሚዲያ ላይ ደግሞ የሰዎች ሪያክሽን የሞቀ ነበር። እህቴ ብትሆን ደስ ባለኝ የሚሉ በደስታ የፈነደቁ ቢኖሩም ለካስ ገንዘብ ሲኖር ትዳር እንዲህ ቀላል ነው የሚሉ ብዙ ወጣቶች ግን በቁጭት አስተያየታቸውን ሰጥተዋል። አቤልና የአብስራ ያስነሱት ወሬ ሳይበርድ ሌላው አስደንጋጭ ቪዲዮ በማህበራዊ ሚዲያ ላይ ተከሰተ። በጭነት መኪና ታዝሎ ውሃ የመሰለ ነጭ ቶዮታ ላንድ ክሩዘር ወይም ቪኤት መኪና ወደ ሙሽሪት ቤት ሲያመራ ስታዩ የሰርግ ስጦታ ሊመስላችሁ ይችላል። ነገር ግን ይህ የሽምግልና ቀን ጥሎሽ ነው። የዚህ ልዩ ስጦታ ባለቤት ወጣቷ ዲዛይነር ፌኔት ገመቺስ ትባላለች። የወደፊት የትዳር አጋሯ ያደረገላት ስጦታ ዘመናዊ መኪና ብቻ አልነበረም። በዕለቱ ሙሽሪቷ በጣቶቿ ሙሉ በአልባሳቷና በግንባሯ ላይ ሳይቀር ውድ የሆኑ የወርቅ ጌጣጌጦችን አጥለቅልቃ ታይታለች። የሂሳብ ስሌቱ ግን ጭንቅላት ያዞራል። 35 ሚሊዮን ብር የሚያወጣው ቪኤት ላንድ ክሩዘር መኪና ሲደመር 40 ሚሊዮን ብር የሚገመት ወርቅና ዳይመንድ አጠቃላይ ወጪው 75 ሚሊዮን ብር ገደማ። አዎ 75 ሚሊዮን ብር። ይህ ክስተት በማህበራዊ ሚዲያ ላይ ሲሰራጭ የታየው ሪያክሽን ግን እጅግ አስገራሚ ነበር። የመኪና ሰንጋ ለጥሎሽ ሲቀርብ የመጀመሪያ ነው ሲሉ ብዙዎች ተገርመዋል። በሌላ በኩል ደግሞ ይህ ሰርግ ነው ወይስ የሀብት ትርኢት በሚል ጥያቄ ያነሱም ጥቂት አልነበሩም። ፌኔት በምስሉ ላይ ከአንድ ሽማግሌ ጎን ቆማ ስትታይ ያጌጠ መኪና ከጀርባዋ እንደ ሐውልት ቆሟል። ይህ የቅንጦት ሽምግልና በአዲስ አበባ የታየና ብዙዎችን ለካ ጥሎሽ ጥሎን ሄዷል ያሰኘ ታሪካዊ ክስተት ነው። ነገር ግን የጥሎሽ ፈተና በከተማው ብቻ የተገደበ አይደለም። ወደ ገጠር ኢትዮጵያ ስንጓዝ የሀብት መገለጫው ከመኪና ወደ ከብቶችና ወደ መሬት ይቀየራል። በደቡብ ኢትዮጵያ ለምሳሌ
ወላይታና ጉራጌን እንይ። ጥሎሽ ዝም ብሎ ስጦታ አይደለም። ስንት ሰንጋዎች ታረዱ፣ ስንት ጥንድ በሬዎች ተሰጡ የሚለው ጥያቄ የሙሽራውን የዘር ግንድ ክብር ይወስናል። በአንዳንድ አካባቢዎች ሙሽራው 50ና 100 ከብቶችን ለጥሎሽ እንዲያቀርብ ይጠበቅበታል። ይህንን ለማሟላት ንብረቱን ሽጦ ትዳርን በባዶ ኪስ የሚጀምር ወጣት ቁጥር ጥቂት አይደለም። ወደ ኦሮሞ ባህል እንሂድ ደግሞ። ጥሎሽ የሴቷን ክብርና ዋስትና የመጠበቂያ መንገድ ነው። ይሁንና በዘመኑ የከብቶች ዋጋ መናር ምክንያት ጥሎሽ ለወጣቱ ገበሬ የማይቀመስ እሳት ሆኗል። በሰሜኑ የሀገራችን ክፍል ጥሎሽ ለቤተሰብ መሰጠት ያለበት የልጅነት ካሳ ተደርጎ ስለሚወሰድ ደሃው ገበሬ ልጁን ለመዳር የዓመት ምርቱን ለጥሎሽ ለመስጠት ይገደዳል። አንድ ሚስት ለማግባት ስንት ከብት ያስፈልጋል? ድሮ 38 ነበር። አሁን ደግሞ ከሀገራችን ወጣ ብለን ወደ ኢራን እንውሰዳችሁ። እዚህ ጋር የምንሰማው ታሪክ ግን ከገንዘብና ከመኪና ፉክክር ፈጽሞ የተለየ ነው። በኢራን የሚኖሩ 2 የሕክምና ዶክተሮች ትዳራቸውን ሲጀምሩ ዓለምን ያስገረመ ጥሎሽ መርጠዋል። እነዚህ ጥንዶች ትዳራቸውን የጀመሩት በሚሊዮን በሚቆጠር ብር ወይም በመኪና ሳይሆን በሰብአዊነት ነው። ሙሽሪት ለጥሎሽ የጠየቀችው ምን እንደሆነ ታውቃላችሁ? ለ313 ምስኪን ህመምተኞች የሚደረግ ነፃ የሕክምና ቀዶ ጥገና። አዎ ሙሽራው ቀዶ ጥገና ሐኪም ሲሆን ለትዳር አጋሩ የገባላት ቃል በህይወት ዘመኔ ምንም አይነት ክፍያ ሳልጠይቅ ለ313 ችግረኛ ታካሚዎች ቀዶ ጥገና አደርጋለሁ የሚል ነው። ይህ ታሪክ በማህበራዊ ሚዲያ ላይ ሲሰራጭ የብዙዎችን ልብ ነክቷል። በአንድ በኩል ለጥሎሽ 75 ሚሊዮን ብር የሚፈስበትን ዓለም ስናይ፣ በሌላ በኩል ደግሞ የእውቀትና የሙያ በረከትን ለድሆች በስጦታ መልክ ማቅረብን የመረጡትን እነዚህን ዶክተሮች እናያለን። ይህ የህይወት አድን ጥሎሽ ትዳር ከቁሳቁስ በላይ የሆኑ ታላላቅ እሴቶች እንዳሉት ለዓለም ያሳየ ድንቅ ክስተት ነው። እንግዲህ ምርጫው የኛ ነው። ትዳርን በ75 ሚሊዮን ብር መኪናና በወርቅ ክምር መጀመር ወይንስ እንደ ኢራኖቹ ዶክተሮች ለሌሎች ተስፋ በመሆን? ይህ ሁሉ በሚሊዮን የሚቆጠር ብር በጥሎሽ ስም ሲፈስ ተራው ወጣት ላይ የሚፈጥረው ስነ ልቦናዊ ጫና ከፍተኛ ነው። ብር ከሌለኝ ትዳር የለም የሚል ተስፋ መቁረጥ ወጣቱን እየዋጣው ነው። ወላጆች ወይ ልጆቻችሁን በገንዘብ ተመን አታርክሷቸው። ትዳር የሚጸናው በገንዘብ ሳይሆን በክብርና በመከባበር ነው። በገንዘብ የተገዛ ትዳር ገንዘቡ ባለቀ ቀን አብሮ ይፈርሳል። የዛሬው የወግና እውነታ ዝግጅታችን ይህን ይመስል ነበር። እናንተስ እንዲህ አይነት የጥሎሽ ብክነቶችን እንዴት ትመለከቷቸዋላችሁ? የትኛው ጥሎሽ ይበልጥ ማረካችሁ? ሐሳባችሁን ኮሜንት ላይ አጋሩን። ሰብስክራይብ በማድረግ ቤተሰብ ይሁኑ።